ሰላም ጤና ይስጥልን። ለሰዓቱ ያዝናቸውን ዜና እናሰማለን። በዛሬው ዕለት ረፋዱን ከአሻም ዜና ወቅታዊ ጉዳዮች ዝግጅት ክፍል ጋር በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ምልልስ አድርገው ነበር። ቃል አቀባዩ ከተነሱላቸው 7 ጥያቄዎች መካከል ጊዜያዊ አስተዳደሩ ከሻዕቢያ ጋር ወይም እነሱ ጠላት እያሉ ከሚጠሩት አካል ጋር እውን እየሰራ ነው የሚለው ይገኝበታል። ለዚህም ጥያቄ ምላሽ የሰጡት አማኑኤል ከሻዕቢያ ጋር ለመስራት ምንም አይነት ፍላጎት ሆነ በዚህ መንገድ ሄዶ ጥቅሞቻችንን ለማስጠበቅ የሚያስችል ማዕቀፍ የለንም፣ ይህ ከንቱ ፍርጃ ነው ሲሉ ክሱን ውድቅ አድርገዋል። ከነዚህ ይልቅ የፕሪቶሪያው ስምምነት አካል ከሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባሉት መንገድ ከፌደራል መንግስት ጋር እየሰሩ መሆኑን አማኑኤል ተናግረዋል። ቃል አቀባዩ አስከትለውም ህወሓት ከሻዕቢያ ጋር እየሰራ ነው የሚለውን ክስ ሆን ተብሎ የቀረበ ነው፣ ከዚህ ውጭ ከማንም ጋር ግንኙነት የለንም ብለዋል። ይሁን እንጂ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ባለፈው ሳምንት ተቀማጭነታቸውን በአዲስ አበባ ከተማ ላደረጉ መገናኛ ብዙሃን መግለጫ በሰጡበት እኔን እነሱ ጠላት እያሉ ከሚጠሩት ከፌደራል መንግስቱ ጋር እየሰራ ነው ሲሉ ይከሱኛል። እነሱ ግን በጀርባ ይኸው ጠላት የሚሉት የፌደራል መንግስት ስልጣናቸውን እንዲመልስላቸው ሲማጸኑትና ሲለማመጡት ይውላሉ ሲሉ መክሰሳቸው የሚታወስ ነው። ሌላው በክልሉ መፈንቅለ መንግስት ፈጽማቸዋል የሚል በጊዜያዊ አስተዳደሩ ፕሬዝዳንት የቀረበላቸውን ክስ ትቀበላላችሁ ተብሎ የተሰነዘረላቸውን ጥያቄ ለዚሁ ምላሽ የሰጡት አማኑኤል በአጭሩ የስም ማጥፋት ነው በማለት እንደማይቀበሉት አስታውቋል። ከጎረቤት ጋር በተፈጠረው አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰው ግለሰብ በ7 ዓመት ከ5 ወር ጽኑ እስራት ተቀጣ። ተከሳሽ ሀብታሙ ተክለ ማርያም ወንጀሉን የፈጸመው በአዲስ አበባ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ የሚጠራ አካባቢ ነው። በግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለት ግለሰቦች መካከል በንግግር የተፈጠረውን አለመግባባት ቂም በመያዝ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እያከናወነች ባለች ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ አካል ጉዳት በማድረሱ በቁጥጥር ስር መዋሉን በአዲስ አበባ ክፍለ ከተማ ፖሊስ መምሪያ የኮልፌ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ የተፈጸመውን ወንጀል መነሻ በማድረግ ተገቢውን የሰውና የሰነድ ማስረጃ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረትም አድርጓል። የወንጀል ምርመራ መዝገቡን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ፈጣን ችሎት የካቲት 25 2017 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ተክለ ማርያም በ7 ዓመት ከ5 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። የግል ተበዳይ በተፈጸመባት ወንጀል ለከባድ የአካል ጉዳት መዳረጓን ገልጻ ተከሳሽ በሕግ ፊት ቀርቦ ተገቢውን እርምጃና ቅጣት የተላለፈበት መሆኑን እንዳስደሰታት ገልጻለች። አርቲስት ቶክቻውን አይኑን አስረን ከሐዋሳ 30 ኪሎ ሜትር ብናወርደው አቅጣጫውን አውቆ ወደ ሐዋሳ አይመለስም ሲሉ ፕሬዝዳንት ደስታ ሌዳሞ ተናገሩ። የሲዳማ ክልል ፕሬዝዳንት ለቶክቻው ክስ ነው መልስ የሰጡት። እኔ በመሰረቱ ድምጻዊ ቶክቻው ሲዳማን ያውቃል ብዬ አላስብም። የሲዳማ ቋንቋን ተቀብሎ በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማን ስነልቦና አውቆ ሲዳማ አሁን ያለበትን ሁኔታ ተረድቶ በሲዳምኛ ችግር መፍትሄ ለመሆን ነሳ ሰው ነው ብዬ አላስብም ብለዋል። ቶክቾ እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረነው የሆነ ቦታ ብናወርደው መንገዱን አውቆ ተመልሶ ሐዋሳ ይገባል ብዬ አላስብም ሲሉ ገልጿል። በሲዳማ ችግር ጊዜ አለውልህ ያላለ አርቲስት ነው ያሉት ፕሬዝዳንቱ በትግል ጊዜ እንኳን ተደብቆ ነበር ሲሉ ተናግረዋል። ፕሬዝዳንቱ አክለውም ቶክቾ ለሲዳማ ሕዝብ ስሜቱ ስስ ነው ያመዋል ብዬም አላስብም ብለዋል። ሌላው ቀርቶ በቅርቡ የተከሰተውን የመሬት መንሸራተትና 70 ሰው በመኪና አደጋ ሲሞት መላው ኢትዮጵያውያን አብረውን ሲያዝኑ እሱ ግን አሁን በሚያወራበት ሚዲያ ላይ ሀዘኑን ገልጾ እንኳን አያውቅም ብለዋል። ድምጻዊ ቬሮኒካ አዳነ የሚዲያ ኤሌክትሮኒክስ ብራንድ አምባሳደር ሆነች። ከመቅደም ጄኔራል አስመጪና ላኪ የሚዲያ ኤሌክትሮኒክስ ብራንድ አምባሳደር በማድረግ ድምጻዊት ቬሮኒካ አዳነን ዛሬ መጋቢት 10 2017 ዓ.ም በስካይላይት ሆቴል ተፈራርማለች። አርቲስት ቬሮኒካ አዳነ የተመረጠችው ባላት መልካም ስምና በታዳጊዎች ላይ ጭምር በምታሳድረው መልካም ተጽዕኖ መሆኑን ጠቅሷል። ለአምባሳደርነቱ ስንት እንደተከፈላት ድምጻዊቷ
ስትጠየቅ በቂ ገንዘብ ተከፍሎኛል ብላለች። ሚዲያ በ1968 ቻይና ውስጥ የተመሰረተ ሲሆን ከ200 በላይ ለሚሆኑ ሀገሮች ምርቶችን ይልካል። በኢትዮጵያ የሚዲያ ምርቶች ከ2018 ጀምሮ ከመቅደም ጄኔራል አስመጪና ላኪ በብቸኝነት የሚያስመጣ ሲሆን የቤት ኤሌክትሮኒክስ እቃዎች፣ ፍሪጅ፣ የልብስ ማጠቢያ ማሽን፣ የእቃ ማጣሪያ፣ የአየር ማቀዝቀዣና ማሞቂያ፣ የተለያዩ መለዋወጫዎችና የመሳሰሉት የቤት ውስጥ መገልገያዎችን ለደንበኞቹ ያቀርባል። ኤርትራ የኢትዮጵያ ባህር ላይ መዳረሻ የማግኘት ምኞት የተሳሳተና ጊዜው ያለፈበት ነው በማለት ኮነነች። ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ ያቀረበች። ኤርትራ ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል የባህር መዳረሻና የባህር ኃይል ቤዝ የማግኘት የተሳሳተና ጊዜው ያለፈበት ምኞት ግራ አጋቢ ነው ስትል ገልጻለች። ዓለም አቀፍ ማህበረሰብ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግ አሳሰበች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳህል ለአምባሳደሮች፣ ዲፕሎማቲክ ኮርፕስ አባላት እና የተባበሩት መንግስታት ድርጅት ተቋማት አመራሮች በሰጡት ማብራሪያ የኤርትራ መከላከያ ሰራዊት በትግራይ ለ2 ዓመታት የዘለቁ ጦርነት በጥቅምት 2015 ዓ.ም ማብቃቱን ተከትሎ በዓለም አቀፍ ደረጃ እውቅና ወዳለው የኤርትራ ድንበሮች መልሶ ተሰማርቷል ብለዋል። በኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ኤክስ ገጻቸው ላይ ኤርትራ በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጀች ነው በሚል የሚቀርበው የሐሰት ክስ ነው ብለዋል ሲል ያስነበበን አዲስ ስታንዳርድ ነው። ሩሲያና ዩክሬን አንዳቸው የአንዳቸውን መሰረተ ልማት የሚያወድም የአየር ጥቃት መሰነዛዘራቸውን ተገልጿል። የአየር ጥቃቱ የተፈጸመው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት ሩሲያ የዩክሬንን የኃይል መሰረተ ልማቶች ኢላማ ያደረገ ጥቃት እንደምታቆም ከተናገሩ ከሰዓታት በኋላ መሆኑ ነው የተነገረው። የዩክሬኑ ፕሬዝዳንት ዜሌንስኪ ሩሲያ የሰነዘረችው የአየር ጥቃት ሆስፒታሎችንም ያካተተ እንደነበረ አመልክተዋል። አያይዞም የሩሲያው ፕሬዝዳንት ከአሜሪካው ፕሬዝዳንት ጋር በነበራቸው ውይይት የቀረበላቸውን የተኩስ አቁም ስምምነት እንደማይቀበሉት መግለጻቸውን አንስተው ፑቲን በበኩላቸው ሙሉ በሙሉ የተኩስ አቁም ስምምነት ላይ ለመድረስ የዩክሬን አጋሮች ለዩክሬን የሚያደርጉትን ወታደራዊ ድጋፍ ሲያቆሙ መሆኑን ገልጿል። ይሁን እንጂ ይህንን ቅድመ ሁኔታ የዩክሬን አጋሮች ከዚህ ቀደም እንደማይቀበሉ መግለጻቸው ይታወሳል። በደቡባዊ ሩሲያ ክራስኖዳር ክልል የሚገኙ ባለስልጣናት የዩክሬን የአየር ጥቃት በአንድ የነዳጅ ማከማቻ ላይ አነስተኛ እሳት እንዳስነሳ መናገራቸውን ቢቢሲ ዘግቧል። ጤና ይስጥልን። ለሰዓቱ የያዝናቸው እኚህ ነበሩ።